ይህን ብስኩት እዩት። ይህን እንደ አንድ ሰው በማህበረሰባችን ውስጥ አስቡት። ምናልባትም እርሶ አሁን እነዚህ ብስኩቶች በዙሪያቸው ያሉትን ሰዎች እንደማያሳዩት አስቡ። ሁሉም በቅርብ አብረው ይኖራሉ። እንደ ኩፍኝ ያለ ቫይረስ ሲመጣ ማንም ሰው ሊይዘው ይችላል፣ ይሰራጫል፣ ከአንዱ ሰው ወደ ሌላ ሰው ይተላለፋል። ብዙ ጊዜ ማንም ሰው እዚያ መኖሩን እንኳን ከማወቁ በፊት። ትናንሽ ወረርሽኞች ትላልቅ የሚባሉት በዚህ መንገድ ነው እና ኩፍኝ ሽፍታ ብቻ ሳይሆን ሰዎችን በጣም ሊያሳምም ይችላል እና አንዳንዶቹ የሆስፒታል እንክብካቤ ሊፈልጉ ይችላሉ። ነገር ግን እንደ MMR ያሉ ክትባቶች ለሰውነቶ ጅምር ይሰጡታል። ሰውነቶ ኢንፌክሽንን እንዴት እንደሚዋጋ ያስተምራል። በዓለም ዙሪያ ባሉ በሚሊዮኖች የሚቆጠሩ ሰዎች በጥንቃቄ ተፈትነዋል፣ ክትትል ተደርጎበታል እና ደህንነቱ በተጠበቀ ሁኔታ ጥቅም ላይ ውሏል። ዋናው ነገር ኦቲዝምን አያመጣም እና እነዚህ በዩናይትድ ኪንግደም ውስጥ ከአሳማ ስጋ የጸዳ ነው። ይህ ማለት ቫይረሱ ወደ እርሶ እንደደረሰ በጠና የመታመምና የማስተላለፍ ዕድሉ አነስተኛ ነው እና ብዙ ሰዎች ሲጠበቁ ቫይረሱ የሚዛመትበት መንገዶች ያነሱ ናቸው። ያ አስፈላጊ ነው፣ በተለይም ለወጣቶች እና ለአረጋውያን በፍጥነት በጠና ሊታመሙ ይችላሉ። ጥቂት ሰዎች ሲከተቡ ኢንፌክሽኑ በቀላሉ ይሰራጫል። ክትባቱ በማህበረሰባችን ለመጠበቅ ይረዳል። ፈጣን፣ ነፃ፣ ደህንነቱን የተጠበቀ ክትባት እርስዎን እና በጣም የሚያስፈልጓቸውን የሚወዷቸውን ሰዎቹን ለመጠበቅ ይረዳል እና በህይወት እንድትቀጥሉ ያስችሎታል።